አባንዴነ አለሁልህ። በትዳር ምን ያህል አመት አስቆጠራችሁ? በትዳር አሁን 7 አመት። እስቲ ስለሷ ብዙ ጊዜያት ወድቅ ያለው ምን ብያለሁ፣ ግን ያው መጨረሻ መጠነክረው ባላህ ፈቃድ የእሷን ፊት አይቼ ነውና ብርታቴ ናት፣ ማረፊያዬ ናት። እንግዲህ ትኑርልኝ እላለሁ። ውይ ባባ በጣም ጠንካራ ሰው ነው። በጣም ጎበዝ ነው። በጣም በብዙ ቻሌንጆች ውስጥ ያለፈ ሰው ነው እና ትከሻውን በጣም ወድለታለሁ። ትከሻው ያልተሸከመው ነገር የለምና እሱ ጥንካሬው አሁን እዚህ በመድረሱ ራሱ ጥንካሬውን ያሳያል። ኡስታዝ ናቸው አሉ እና ትዳር ጀነት ነው አይደል ብሎ ጠየቃቸው። አዎ ትዳርማ መዳረሻው ጀነት ነው፣ ግን የምታልፈው በጀሃነም በኩል ነው አሉ። እሳቱን ካልቻልክ ጀነቱ መግባት አትችልም። እና ምንድነው ቻሌንጆች ይኖራሉ። ሁሉ ነገር አልጋ ባልጋ አይደለም። ሁሉ ነገር ሮማንቲክ አይደለም። ዛሬ የተገናኘ ነው ኮካኮላ ስፖንሰር ባደረገው የፍጣር ፕሮግራም ነው። ስለ ፕሮግራሙ አንድ ነገር በሉኝና እንጨርስ። ባቡ በጣም ደስ ይላል። ረመዳን እንደ አንድ ላይ በአብሮነት ሲፈጠር ደግሞ ሞር የሆነ የተለየ ነገር አለውና በጣም ቆንጆ ጊዜ ነበረ። አመሰግናለሁ።